ሰላም ውድ እዚህ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? የደብሉቢ ፋሚሊያን ሁሉ ሰላም። ዛሬ ፋፋ ፈሽ ነው። ምክንያቱም አዲስ በጣም ማለ የተባለ የቭሎግ ቪዲዮ መስሪያ ካሜራ ተገዝቷል ማለት ነው። እንግዲህ እስካሁን አንቦክስ አላደረኩትም። አብሬ እናንተ ጋር አንቦክስ አደርጋለሁ ብዬ እንግዲህ ተቀብያለሁ እቃውን ዛሬውኑ ማለት ነው። እንግዲህ ካሜራ ምን አይነት ካሜራ ነው፣ ለምን ሲያገለግላል፣ እያንዳንዱን ነገር እንግዲህ አሳያችኋለሁ ማለት ነው። በጣም ሳልሞ የነበር አይነት ካሜራ ነው። እንግዲህ DJI ኦስሞ ፓኬጅ 3 ይሰኛል። በጣም አለማችን ላይ መነጋገሪያ ከሆኑት ዋነኛው ትልቅ በቃላ ትልቅ ከሚባሉ ታዋቂ የሚባሉት ድርጅቶች ውስጥ እንግዲህ አለ የተባለው ካሜራ ነው ለቭሎገሮች ማለት ነው። እንደኔ አይነት ቪዲዮ ለሚያስደስታቸው ያንዳንድ ቦታዎችን ይሄዱ ለመቅረጽ ለሚያስደስታቸው ልጆች እንግዲህ ኦስሞ ፓኬጅ 3 የተሰኘው የDJI ምርት በጣም የሚገርም እና ያላችሁን ችግር ሁሉ የሚፈታ አይነት ሆኖ አግኝቼዋለሁ ማለት ነው። እንግዲህ ያን ገዝቼ ለእናንተም ሪቪው እያራኩኝ አንቦክስ ቪዲዮ እንሰራለን ማለት ነው። እንግዲህ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ WB ይሰኛለው ይሄን ዩቲዩብ ቻናል ሰብስክራይብ በማድረግ እንግዲህ የሚጠቅሙ አይነት ቪዲዮዎችን እንዲሁም ደግሞ አዳዲስ ነገሮችን ማግኘት ትችላላችሁ ማለት ነው። ሌትስ ጎ ወደ ዛሬው ቪዲዮአችን ማለት በነገራችን ላይ ፈጣሪ ማመስገን ፈልጋለሁ። የሆነ አዲስ ነገር ስገዛም ሁሌም ቢሆን ፈጣሪ ቅድሚያ ይወሰደው። እንግዲህ ዋው በጣም ከባድ ነው። የሆነ ኢንተርኔት ነው ያዘመንኩትኝ፣ ምክንያቱም ትንሽ ቀነስ ያለ ቦታ ላይ ነበር ያዘመንኩት። ግን ትክክለኛ የDJI ምርት ነው። ምንም እንዳልሸወድ ብዬ በስነ ስርዓት ነበር ያዘመንኩት። ኦርደር ሳረጋው በጣም በስነ ስርዓት ነው። እንግዲህ ኦኬ ቦክሱ ለማንኛውም በጣም ከባድ ነው፣ እንዳይሰበርባቸው በሚል መሰለኝ ከገዛውት ያው 1-2 ሳምንት አለፈው መሰለኝ። እንደውም በአስቸኳይ አድርስልኝ ብየው ነው ሰውየውን በጣም ያስፈልገኛል ስለምፈልገው ምናምን ብዬ ኦኬ ላይ ካሜራችን ይህን ትመስላለች። ወይ መዝጋ ያሳያችሁ ነው። በጣም የእውነት ኦ ማይ ጋድ ማይ ላቭ ዌልካም ቱ WB ፋሚሊያን ብለናል። እንግዲህ እንኳን ደህና መጣሽልን የኛ ውድ። እንግዲህ አፕ ስቶር እንዲሁም ደግሞ አንድሮይድ ይቀበላል ማለት ነው። DJI የራሳቸው የሆነ አፕሊኬሽን አለ እዚህ ጋር የምታገናኙት። ሁሉንም ሪቪው እያደረግን አብረን እናየዋለን ማለት ነው። ራሳችሁን ሳሰብሩ በጣም የሚገርም ዌብ ካም የሆነ ነገር ይሰጣችኋል ማለት ነው። እኔ ተጨማሪ ነገሮችን አድርጌ ነው ያዘመንኩት ይሄን ካሜራ። እንግዲህ DJI ይላችኋል። ሁሉ ነገር እንደዚህ ነው የሚመጣው። ካሜራችን ለማንኛውም እችን ትመስላለች ማለት ነው። ያ ካሜራችን እችን ትመስላለች። አኒሎ ማሚን በፈጣሪ ስም ለማንኛውም እንዲህ ስታረጉት ይበራል ማለት ነው። ያው መቅረጽ ይጀምራል ማለት ነው። ያው ያስመረጠኝ ነው። እንግሊሽ ወይስ ምን ላደርግልህ እያለ ነው። ጋይሶች እግዚአብሔር ነው የምላችሁ፣ ከምታስቡት ከምታልሙት በላይ የሆነ ካሜራ ነው። እንግዲህ እየቀረጽኩት ያለሁት በዚህው ምጥጥዬ ካሜራ ነው። እግዚአብሔር ነው የምላችሁ። ዋው ያ ይበልጥ ሞር እንዲታይ ደግሞ ካሜራዬን ላገናኘውና ለቅረጸው እንዴ የራሱ የሆነ የውነት ማይክሮፎን ነው ማለት ነው። እኔ ተጠቀምኩበት ያለው ከራሱ ጋር ነው የሚገናኘው። በቃ እኔ እግዚአብሔር እንዴት አባቱ ደስ የሚለው አልገባችሁም? በቃ የመጨረሻ ነው የሚያምረው። ምንም ካሜራ ምናምን ነገር አያስፈልጋችሁም። በቃ አሁን 4K HD አርጌ የቀረጽኩት ነው ያለሁት። በጣም የሚገርም ነው። ኢንሰርት ማድረጊያው እዚህ ጋር ማስገቢያው ደግሞ አለ ሚሞሪ በጣም ቀላል አጠቃቀም በጣም ምቹ የሆነ ነው። እግዚአብሔርን በቃ ግዙት። የእውነት እስካሁን ድረስ እኔ ካሜራ ምናምን የ10 ሺህ ብር ካሜራ የ11 ሺህ ብር 12 ሺህ ብር ካሜራ ገዝቻለሁ። እኔ የሚበልጥብኝ ካሜራ የለም። እንደምታውቁት ደግሞ ሌላም ብዙ የሆኑ ስሪቶች አሉኝ። እኔ አሁን እዚህ ጋር ለምሳሌ ይሄ ደግሞ አለኝ ኢንስታ360 የሚባለው ነው። አንዳንዴ ብሎግ ምናምን ሰራ የምታዩት 360 የሆነ ዲግሪዎች ለመስራት የሚያገለግላችሁ ነው። አዛ አልፎ ግን የዚህ በጣም የሚገርም ነገር ነው ያለው። በቃ ደስ ነው የሚለው
ለማንኛውም ሁላችሁም እንድትገዙ ብዬ የምመክራችሁ አይነት ካሜራ ነው። ምርጥዬ ካሜራ ነው። ሰሞኑን ደግሞ መለቃቸው ያባበዱ ቪዲዮዎች ስላሉ እንግዲህ ለዛ ነው ዝግጅቴን ጨርሼ የመጣሁት ማለት ነው። አብራችሁን ሆኑ። የዳብሉቢ ፋሚሊያን ፎሎ ማድረጋችሁን ሶሻል ሚዲያ ላይ ዩቲዩብ ደግሞ ሰብስክራይብ ማድረጋችሁ እንዳይረሳ። በጣም የምትገርም በጣም ደስ የምትል ካሜራ ገዝቻለሁ። እኔ እውነት በጣም ነው ያ ትንሽ የላይት ራሱ ሰጣችሁት። ላይቱን እንዴት አድርጎ እንትን እንደሚለው በጣም ነው የሚገርመውና ፒስ ወዳችኋለሁ። እንግዲህ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉኝ። ይሄን ካሜራ ደግሞ አንቦክሱን አብራችሁኝ ስላያችሁ ቅመኛል ብላችሁ አብራችሁ ስለቆያችሁ ቴንክ ዩ ሶ ማች ወዳችኋለሁ። በሌላ ቪዲዮ እስክንገናኝ ዳብሉቢ አውት ባይ ባይ።